ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ተከታታይ ሰዎች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበል። እስኪ ሰብስክራይብ አድርጉኝ ማለት ነው። ሰብስክራይብ አድርጉኝ። እኔ ሰብስክራይብ አድርጉኝ ለማለት በቃ የሆነ ልመና ነገር ነው የሚመስለኝና ዩቲዩብ ክፈቱና ስሩ። ዛሬ ስለ ዩቲዩብ አከፋፈት አሳያችኋለሁ። ቪዲዮ መጨረሻው ላይ በደንብ አድርጋችሁ ተከታተሉ። በጣም ሲምፕል በጣም ቀላል ነው ማለት ነው። ብዙዎቻችሁ እንዴት ነው አከፋፈቱን አሳይና አላወቅንባትም ብላችሁ በኮሜንትም ሆነ በውስጥ በኢንቦክስ ላይ ጽፋችኋል። ነገር ግን የሁላችሁም ጥያቄ ለመመለስ እኔ ጊዜ የለኝም እና ስሩ። ወላሂ ላዚም አንድን ነገር ወጥራችሁ ከሰራችሁ ደረጃ ትደርሳላችሁ። በተለይ ዩቲዩብ ቻናል ያኔ አይዲያ ሀሳብ በወሬ ራሱ መፈመስ ይቻላል ማለት ነው። ለምትችሉ ከፍታችሁ ስሩ። እከሌ ይሄን እንደዚህ ይለኛል፣ እከሌ እንደዚህ ይለኛል፣ እከሌ ሶሻል ሚዲያ ወጣለ ይለኛል። ስለ ሰው እናንተ አይመለከታችሁም። አንድ ነገር ወስናችሁበት ይሄ ነገር እኔ በቃ ችሎታው አለኝ መሞከር አለብኝ ብላችሁ መስራት ከፈለጋችሁ ስሩ። እከሌ ታየኛለች፣ እከሌ ያየኛል፣ ፍቅረኛ ያየኛል፣ እንተና ያየኛል እያላችሁ ጊዜያችሁን አታቃጥሉ። የማንንም ቪዲዮ ስክሮን ስታደርጉ ስልካችሁ ባትሪ ያርሳላችሁ። አይናችሁን ታፈዛላችሁ። ምንም ጥቅም አታገኙም እኮ እዛው ዝም ብላችሁ የከሌ ምን አለ የከሌ ወሬ ከማፋጨት ማለት ነው። አንድ ትምህርት ተማሩ። ዩቲዩብ ክፈቱ፣ ቲክቶክ ከፍታችሁ ቢዝነስ ቲክቶክ ክፈቱ። ዝም ብላችሁ ጊዜያችሁን ያላግባቡ አትጠቀሙ ማለት ነው። ወላሂ ነገር ጠዋት ይቆጫችኋል። በተለይ ዩቲዩብ ከፍታችሁ ይዘጋ፣ ሁለተኛ መልሳችሁ ክፈቱ። አንድ ሰው በአንድ ቪዲዮ ወይ በሁለት ቪዲዮ አይፈምስም። ዩቲዩብ በጣም ያደክማል። ነገር ግን ደግሞ ሀሪፍ አይዲያ ካላችሁ ቢያንስ በ8 በ10 በወር ትቀየራላችሁ። ያኔ ሞኔታይዝ ይሆንላችኋል እላችሁ ፈልጌ ነው። አንድ ማውቀው ሰው ጓደኛ ነበርና እኔ ጋር ነው ቻናል አብራን የከፈት ነው። ተዘጋበት። ወላሂ በአንድ ወር ውስጥ ነው ሞኔታይዝ ያደረገው ማለት ነው። ስለዚህ ወጥራችሁ ተሰራችሁ ትቀየራላችሁ። ምንጊዜ መዳም ቤት ሽንት ቤት ስንፈገፍግ ከምንኖር ዋይፋይ በነፃ ነው። ስልክ አላችሁ፣ ባላችሁ ሰዓት ቪዲዮ ብቻ ቀርጽ እኮ ነው። ካሜራ ያስፈልጋችሁ፣ ማይክ ያስፈልጋችሁ። እኛም በስልኬ ነው የምቀርጸው ራሴ ማለት ነው። እና ሳታካብዱ ቀለል አድርጋችሁ እውቀቱ እስከሚኖራችሁ ልምዱ እስከሚኖራችሁ ድረስ ክፈቱና ሞክሩት። ካልተሳካ ሌላ ዩቲዩብ ሌላ ቻናል መክፈት ነው እኮ። ስለዚህ መዳም ቤት የምትሰሩ የመዳም ቅመሞች ኢትዮጵያ ስትሄዱ ይጠቅማችኋል። ወላሂ ዩቲዩብ ጠንክሮ ወጥሮ ለሰራ የመናራ ቤት ስራ 2000-3000 ሪያል 1000 ሪያል ከምትሰሩ ዩቲዩብ ላይ በዛውም ራሳችሁን ያዝናናችሁ በወር እስከ 200-300 እስከ ነጥብ ድረስ የሚከፈለው ሰው አውቃለሁኝ። ወላሂ እኔ ያው ብዙ ጊዜ ቪዲዮ አሪፍ ቪዲዮ ማላመጣው ችግር ስላለብኝ ነው ማለት ነው። ምክንያቱም እኔ ያው ተወሰነ እንደዚህ ካሜራ ምናምን አይመቸኝም ከልጆች ጋር ስለሆነ። የሚመቻችሁ ግን ማለት ነው ጊዜ ያላችሁ ስሩ፣ ክፈቱ፣ ሞክሩ። ምንድነው ከሌ እንደዚህ ይለኛል ብዙዎቻችሁ አሁን እንደዚህ ነው የምትሉት። ስለዚህ ለመስራት ለመቀየር ሞክሩ። አሁን ወደ አከፋፈቱ ላስረዳችሁ 5 ደቂቃ አይፈጅም ማለት ነው። ተከተሉኝ። ያችሁ በጣም ሲምፕል የሆነ ዩቲዩብ ቻናል አከፋፈት በክሮም ጋር ከፈታችሁ በጎግልን ከፈታችሁ ዋናው ኢሜል እና ፓስወርድ ነው። ዩቲዩብ ላይ ትገቡና እዚህ ጋር ፕሮፋይል ምልክቷን አንድ ክሊክ አደርጋለሁኝ። ከዛም እንደዚህ ስመጣ እዚህ ጋር መጣና እዚህ ሰርች ማድረጊያው ላይ ነካለሁኝ። እንደምታዩት እዚህ ልክ እንደዚህ ይከፍትልኛል። ከዛም እዚህ ጋር የመደመር ምልክቷን አንድ ክሊክ አደርጋታለሁ። የስልካችሁ ፓስፖርት ይጠይቃቸዋል። ከዛም እንደዚህ ሲመጣልኝ ምንድነው የምለው ክሬት አካውንት ነው የሚለው። ይቅርታ እዚህ ጋር ክሬት አካውንት ክሊክ አደርገዋለሁ። ፎር ማይ ፐርሰናል የሚለውን አንድ ጊዜ ክሊክ አደርጋለሁኝ። ከዛም እዚህ ጋር ስሜን ለምሳሌ ፋጡማ እታች ደግሞ አሊ ብዬ እጽፋለሁ ማለት ነው። ከዛ እዚህ ጋር ዓመተ ምህረት የተወለድሽበትን ዴይ ይለኛል 12 ልበለው። እዚህ ጋር ደግሞ ጃንዋሪ እዚህ ጋር ያኔር በ1986 ልበለው። ከዛ እዚህ ጋር ቦር ፎሚሊ ይላል ሚል ልበለው። ኔክስት ለዋለሁ እዚህ ጋር ማለት እዚህ ጋር መጣና ኔክስት ከዛም እዚህ ጋር ኢሜል አስገቢ ነው የሚለኝ። ኢሜል ማስገባው እንግዲህ እኔ እንደዚህ ኢሜል አስገብቼለታለሁ። ኢሜል አስገባና ኔክስት ለዋለሁኝ። ከዛ ኔክስት ካልኩ በኋላ እዚህ ጋር ፓስወርድ ወይም ኮድ ያስገቢ ይለኛል። ልክ እንደዚህ ኮድ ያስገባና ኔክስት ለዋለሁኝ። ከዛም እንደዚህ ሲመጣልኝ እዚህ ጋር ስልክ ቁጥሬ አስገቢ ፓስፖርት ነው የሚለኝ። ስልክ ቁጥር ሳይሆን እንደዚህ እንግሊዘኛ ይችላል አድርጌታለሁ። ሴቭ እለዋለሁ። እኔ ያው ለእናንተ ለማሳየት ያክል ነው። ኔክስት እለዋለሁኝ። ከዛም ኔክስት ስለው እንደምታዩት እዚህ ጋር አግሪን ብሎኛል። አግሪን ታውት እንደዚህ ተከፍቶልኛል ማለት ነው። ይሄው እዚህ ጋር ኤፍ መጥቷል። እስኪ ልንካው። ልክ በእንደዚህ አይነቱ ተከፍቷል። ይሄው እንደምታዩት ነው። ከዛ እዚህ መጀመሪያው ጋር እመጣና ክሬት እለዋለሁኝ።
በእንደዚህ መልኩ የዩቲዩብ ቻናል ከፍቻለሁ ማለት ነው። ከዛ እናንተ ስሙን ፕሮፋይሉ ምናምን ማስተካከል ትችላላችሁ። የፈለጋችሁትን ስም መቀየር ትችላላችሁ። በጣም ቀላል ነው። አህም ዋናው ነገር የኢሜይላችሁንና የኢሜይሉ ፓስፖርት መጣል የለባችሁም።